ምን ነው የተፈጠረ ችግር አለ? እኔ እንጃ። ቆያቻት ልምጣ መሰለኝ። ይቅርታ እንትን አይደለም ዶክተር። ይቅርታ ልጄ ከታት ወዲያ አዲስ አበባ መጥቶ በሱ የሆነ ምክንያቶች ልኬልሃል። እሱን ዝራ ነግሮኛል። ሶሪ አሁን ላስቸኩል ከብለን ገና እየተዘጋጀ ስለሆነ ወደ ማታ በደንብ አድርጌ እናወራለን። እሺ ደስ ይለኛል ዶክተር። ወይዘሮዋን ደህና ነሽ? በድንገት እንደፈጥሮ ነው። የሀብል አባት ነው። ምን? አዎ ድምፁን በደንብ ነው የማውቀው። የሀብል ማለት የኩኩሽ አባት ነው፣ ዶክተር ዘካሪያስ። እውነተኛ ወላጅ አባቷ ነው። መጀመሪያውንም አውቄው ነበረ። በነገራችን ላይ ዛሬ የዲኤንኤ ውጤቱን እኮ ተቀበልኩኝ እና በቃ የባዮሎጂካል እውነተኛ ልጄ መሆኗን አረጋግጫለሁ። ምን ነው? ለምን ደነገጥሽ? ደነገጥኩ እንዴ? አይ ምንም። ምናልባት ዶክተር ዘካሪያስ የኩኩሽ አባት ሊሆን ይችላል እያልሽ ነው? እውነት ለመናገር ውስጥ የማላውቀው እንግዳ ስሜት የተሰማኝ ነው። በርተን ኮካ ከፍችን። አቤት። ሰላም፣ የአቶ እስክንድር ቤት ነው አይደል? አዎ፣ አንተ ማን ልበል? ሮቢን ይባላለሁ። የዶክተር ዘካሪያስ ልጅ ነኝ። ከውጭ የመጣ ቃል። ወይዘሮ ሀና የተላከውን የላብራቶሪ ውጤት ይዛ ልታነበው ልከፍት ስትል እጇ ይንቀጠቀጣል። በፍርሃትም ትዋጣለች። አይ እዚሁኜ ከማነበው ተረጋግቼ ቤት እጄ ባነበው ይሻላል ብላ ወደ ቤቷም ትሄዳለች። ቤቷም ኩኩሻ በጭንቀት ብትጠብቃት ነገሮችን እስከ መጨረሻው እስክታረጋግጥ ድረስ ምንም አይነት መልስ አልሰጠቻትም። ትታት ወደ ክፍሏ ገባች። ክፍሏም ገብታ በምታነብበት ሰዓት የዲኤንኤ ውጤት 99% እውነተኛ የባዮሎጂካል ልጇ መሆኗን የሚያረጋግጥ ሆኖ አገኘችው። ይህ እውነት ለሀና ትልቅ እፎይታ ያመጣላት ያህል ቢሆንም በተቃራኒው ደግሞ ከባድ የጥፋተኝነትና የንስሐ ውስጥ ይከታታል። እስካሁን ድረስ በልጅነት ስትጠራጠራት የነበረችው በቅሬታ በባዶ ጥላቻ ያሳደረችው የስነ ልቦና ጫና እሷ ላይ አጥብቃ ከመውቀሷ የተነሳ በስሜት ሁና ተጸጸተች። የኩኩሻ ጭንቀት ያስጨነቃት ማይል ወደ እናቷ ክፍል ገብታ ምንድነው የተፈጠረው? ምን ሆነሽ ነው ማዬ ብላ ስጠይቃት ወረቀቱን ትሰጣታለች። በደስታ ይተቃቀፋሉ። በይ አሁኑኑ እንሂድና ለኩኩሻ እንንገራት፣ እሷም እኮ ተጨንቃለች ስትላት አይ እኔማ ፈራው አፈርኩ ልጄን እኮ ገፍቻት ነበረ ስትል አይ ልትደሰታለች ብላ እናቷም ገፋፍታ ይዛት ሄደች። ኩኩሻም ምንድነው ተጨነኩ እኮ ንገሪኝ ስትላት ልጅነቷን እንዳረጋገጠች ነገረቻት። ኩኩሻ ለጊዜውም ቢሆን ውሸቷ ተሸፍኖላታል። በዛም ደስተኛ ሆናለች። ነገር ግን ሙሉ በሙሉ ደስተኛ አልነበረችም። ኩኩሻ አሁን ላላት ግን የእናትነት ፍቅርና የወላጅነት እቅፍ በማግኘቷ የአመታት ብቸኝነትና ባዶነት ስሜቷን በአንድ ጀንበር ተወገደ። ሁለቱም በደስተኛ ስሜት ተሞልተው ተቃቅፈው ተያይዘው አለቀሱ። አያይዛም አባትሽንም በቅርቡ እናገኘዋለን አግኝተነዋል ማለት ይቻላል ትላታለች። ኩኩሻ ግን የአባቷ መገኘት አላስጨነቃትም። ምክንያቱም እውነተኛ ልጇ አይደለችም። ምን ነው ደስ ያለሽ ግን አትመስይም ስትል ጠየቀቻት። አይ አንቺና እህቴ ካላችሁልኝ ይበቃኛል ብዬ ነው አለች። ግን እሱም ጋራ ምናልባት የዲኤንኤ ውጤት ይሰራ ተብሎ አሁን ያመለጠችበት መንገድ ባይገኝስ የሚልም ስጋት ይዟታል። ልጅነቷን ካረጋገጠች በኋላ ወይዘሮ ሀና አሳዳጊዋን መነንን ወደዚህ ቤት እንድትመጣ ይቅርታ ልታረግላት እንደምትፈልግ ኩኩሻን ስታማክራ፣ ኩኩሻ ግን አይሆንም ብላ ጸናች። ምክንያቱም አንደኛ ለጥቅም ብላ ነው የቀረበቻት። ኩኩሻ ለጥቅም ብላ ስራውን ብትጀምረውም አሁን ላይ ግን ከገንዘቡ ይልቅ የእናትነትና የእህትነት ፍቅሩ ይበልጥ አድሮባታል። ስለዚህ አልፈለገችውም። በአቶ እስክንድር መኖሪያ ቤት ውስጥ ያለው ውጥረት ይበልጥ ጨምሯል። ሆስፒታል በተኛበት ሰዓት ልጆቹ ተሰብስበው ውጭ ላይ በተጨነቁበት ሰዓት አጸደ መታ የውሸት እንባዋን እያነባች ወንድሜ ማየት ፈልጋለሁ ስትል ጠየቀች። እዝራ ግን ያ ነገር እንደማይሆን እና ከዚህ እንድትርቅ አስገደዳት። እሺ እሄዳለሁ፣ የሞተ ቀን ግን ሙቷል ብላችሁ ትነግሩኛላችሁ ያለች ሄደች። አዝናና የእውነት ወንድሟን ፈልጋ ሳይሆን ሄደችው ነገሩን ይበልጥ ለማባባስ ፈልጋ ነበር፣ ግን አልተሳካላትም። በጽኑ ታሞ ከሆስፒታል ከተመለሱ በኋላ ሁኔታውን አሁንም አሳሳቢ ደረጃ ላይ ይገኛል። ልጆቻቸው እዝራና ሜርሲ አባታቸው ከማንኛውም አይነት ተጨማሪ ጭንቀት፣ ንዴት፣ የቤተሰብ ምስቅልቅል ለማድረግ
በማራቅ ተራ ውጥረት እንዳይፈጠር ሌትና ቀን ዙሪያውን እንዲከባከቡ ለራሳቸው ቃል ገቡ። ከዛ በፊትም ጤናው ላይ ማተኮር እንዳለበት ሲነግሩት እዝራ ለሀብል ይቅርታ ካላደረገለት እንዴት ነው ጤነኛ የሚሆን ብሎ በሱ ምክንያት የተጣሉትን ባልና ሚስት ሊያስታርቅ ይሞክራል። እዝራም ይቅርታ ይላል። አይ ከልባህ አይደለም ብለው በድጋሚ ይቅርታ ያስጠይቁታል። በቤቱ ትንሽ እፎይታ እንደሰፈነ ነገር ግን ከተለመደውና ከተፈቀደው ሕክምና በላይ አማራጭ ያጣው እዝራ የአባቱን ሕይወት ለማዳን ሲል ትልቅ አደጋና ውሳኔ ይሆናል። አውስትራሊያ ገና በምርመራና በሙከራ ደረጃ ላይ ያለ በዓለም አቀፍ የጤና ድርጅቶች ደረጃ ለአጠቃቀም ያልጸደቀ መድኃኒት በጥቁር ገበያ መንገድ በልዩ መልኩ ለማስመጣት እርምጃ ይወስዳል። ይህ ውሳኔ የአባቱን ሕይወት ያድናል ወይስ ይበልጥ ለአደጋ ያጋልጠዋል? ይህ የቤተሰቡ ትልቅ ስጋት ሆኗል። በአውስትራሊያ የሚኖረው ዶክተር ዘካሪያስ ከአቶ እስክንድር ጋራ በቤተሰቦቹ ጋር ቪዲዮ ኮል በመገናኘት ላይ እያለ በሕክምና ደንቡ መሰረት ያልጸደቀ ቢሆንም መድኃኒቱን ግን በልጃቸው በኩል እንደላከላቸውና አሁን ላይ ልጃቸው ኢትዮጵያ እንደሚገኝ መድኃኒቱንም እንዲሰጣቸው እንዳዘዘው ይነግራቸዋል። የአቶ ዘካሪያስ ልጅ ሮቤል ቦሌ ዓለም አቀፍ ኤርፖርት እንደደረሰ ወደ ከተማው ሲጓዝ መንገድ ላይ ኩኩሻን ያገኛታል። ከበስተጀርባዋም ቆሻሻ ነክቶባት ስለነበረ ከኋላሽ ሲላት ለከፋ መስሏት በጥፊ ትመታዋለች። ያቺ ሴት ሌላ ማንም ሳትሆን ኩኩሻ ነበረች። መንገድ ላይ በተፈጠረው አለመግባባት ምክንያት በሮቤልና በኩኩሻ መካከል ከፍተኛ ጭቅጭቅና ተጣገባ ተከሰተ። ኩኩሻ በንዴት ወጣቱን ሮቤልን በጥፊ መታችው። ነገር ግን ሁኔታውን ካስረዳት በኋላ በማፈር ይቅርታ ጠየቀችው። እሱም ጃኬቱን ሰጣት። ይህ ክስተት በሁለቱ መካከል የነበረውን የመጀመሪያ ትውውቅ በዝኑ ጥላቻና ፍጥጫ ቢሆንም ሮቤል ወዷታል። ስለ እሷም ማስታወስ ይጀምራል። ኩኩሻም ቢሆን ስለ እሱ ስለተፈጠረ ሁኔታ እያስታወሰች ነበረ። ወይዘሮ ሀና ቤተሰቦቹን ለመጠየቅ ወደ ናሀብል ቤት መታ ቢሆንም ውጭ አገር ከአውስትራሊያ በቪዲዮ ኮል እያወሩ ባለበት ሰዓት ስሜቷ ይረባበሻል። ምክንያቱም ድምፁን ስሰማው ራሱ መሆኑን አረጋገጠች። ይቅርታ ብላም ወደ ጓሮ በር ወጥታ እያለቀሰች ባለበት ሰዓት በሁኔታው ግራ የተጋቡት ሀብል ልታያት እንድትሄድ አዘዟት። ሀብልም ሄዳ በምታይበት ሰዓት እያለቀሰች ነው። ምን ሆነሽ ነው? የተፈጠረ ችግር አለ ብላ ስትጠይቃት ራሱ ነው የሀብል አባት ነው፣ ድምፁን ለይቼዋለሁ፣ ራሱ ነው፣ ከአመታት በኋላ አገኘሁት እያለች ትነግራታለች። ኩኩሻም የዲኤንኤ ውጤቱን እንዳረጋገጠች ልጇ መሆኗን እንዳረጋገጠች ለሀብል ስትነግራት ሀብል ክው ብላ ደነገጠች። ምክንያቱም የኔ እናት ናት ብላ እያሰበች ስለነበረ። ሀብል ከወይዘሮ ሀና ጋር የነበራትን ቆይታ ጨርሳ ወደ ቤት በመገባበት ሰዓት ቁጭ ብለው እያወሩ ባለበት በር ይንኳኳል። ሂዳም በር ስከፍት የአቶ እስክንድር ቤት ነው ይላታል። አዎ አንተም አልበል የአቶ ዘካሪያስ ልጅ ነኝ፣ እቃ ተልኮላችሁ ነበር ይላታል። ወይዘሮ ሀና አሁን ላይ ዲኤንኤውን ስላረጋገጠች እፎይ ብላ አርፋ የኩኩሻ ልጅነት ትቀበል ይሆን ወይስ ሀብል ልቧ እየተጠራጠረ ስለመጣና በአቶ ዘካሪያስ አማካኝነት ሁኔታዎች እንደ አዲስ ይጋለጡ ይሆን? ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።